እናመሰግናለን አቶ ጥላሁን ስለ ጊዜዎት። እንግዲህ የመጀመሪያ ጥያቄ ላድርገውና በኢትዮጵያ እየተከናወኑ ያሉ ዘርፈ ብዙ ተግባራት የማንሰራራት ዘመን ከፍታን ከማረጋገጥ አንጻር ምን አስተዋጽኦ እያደረጉ ይገኛሉ? ኢትዮጵያስ ምን ያህል ከተስፋ ብርሃን ወደሚጨበጥ ብርሃን ተሸጋግራለች ከሚለው ጥያቄ ልጀምር። በጣም ጥሩ። በጣም አመሰግናለሁ። እንደተመሻችሁ እንደ ሀገር እየተመዘገበ ያለው ውጤት ስንመለከት በተጨባጭ የማንሰራራት ዘመን ማብሰሪያ ላይ እንደምንገኝ በርካታ አመላካች ምልክቶች አሉ ወይም ስኬቶች አሉ። ወደ ለውጡ ስንገባ በዋናነት ለለውጡ ገፊ ምክንያት በተለያዩ አጋጣሚዎች በተለይ የኢኮኖሚ ስብራት፣ የፖለቲካ ስብራት፣ የማህበራዊ ስብራቶችን እንዴት እንጠግን የሚል እሳቤ ተይዞ በክቡር ጠቅላይ ሚኒስትራችን በተለይ የመደመር ፍልስፍና ለኢትዮጵያ የገጠሙን ስብራቶች ፍቱን እንደሆነና መዳረሻችን ደግሞ ሁለንተናዊ ብልጽግና መሆኑን ካበሰሩ በኋላ በመደመር ፍልስፍና የገጠመንን ስብራት ለመጠገን ወይም ደግሞ ለማከም በርካታ የውስጥ አቅሞቻችን መመልከት፣ አብሮ መስራት እንዲሁም ደግሞ ትላንት የነበሩ ስኬቶችን ማስቀጠል ስንሰራ የነበርናቸው ችግሮች ወይም ደግሞ ስህተቶችን አርመን የሚጠቅሙን ወረት ይዘን በመቀጠል የኢትዮጵያን መጻኢ ዕድል በእኛ በራሳችን የውስጥ አቅማችን ማሳካት እንደምንችል በሚል ፍልስፍና የተጀመረው የለውጡ ጉዞ እጅግ በጣም ስኬታማ ጉዞ ነው የተጓዝነው። ይህ በዋናነት ኢትዮጵያ ምን አላት? ጸጋ በተለይ ከአቅም አኳያ የተፈጥሮ ጸጋዎቻችን ያልተጠቀምናቸው ያላየናቸው የሰው ኃይሉ መረቱ አጠቃላይ ተፈጥሮ ሀብታም ሆነን ሀብት ላይ ተቀምጠን በድህነት ምሳሌነት የቆየንበትን ታሪክ ሊቀይር የሚችል የታሪክ ቅያሪ ሊያስመዘግብ የሚችል መንገድ ልንከተል ይገባል የሚል ነው ፍልስፍና በዋናነትና ይህንን ደግሞ መላ ኢትዮጵያውያን በጋራ ተጋግዘን አንዱ ጋር የሚሰራው የኔ ነው የሚል በወንድማማችነት ከሰራን ከተጋን ለውጥ እናመጣለን የሚለው የመደመር ፍልስፍና በመከተል በእጅጉ በጣም ድንቅ የሚባሉ ስኬቶች ተመዝግበዋል። ለአብነት የህዳሴው ግድብ በጥራት እንዲሁም ደግሞ መገንባት አይችሉም አጀንዳ አድርገን ልናስቆም እንችላለን የሚሉ በጣም በርካታ ኃይሎች ቢተባበሩም ቢከሱም ቢደራጁም መላ ኢትዮጵያውያን ከጫፍ ጫፍ አንድ ሆነው የህዳሴውን ግድብ በጥራት አጠናቀን ወደ ሌሎች ሜጋ ፕሮጀክቶች የተሸጋገርንበት የማንሰራራት ዘመን ማብሰሪያ ናቸው። ይህንን ቀድሞ በተለይ ከተስፋ ብርሃን ወደ የሚጨበጥ ብርሃን በ2018 ማሳካት አለብን የተባለውን ራዕይ በተጨባጭ ያሳካንበት ተስፋ የተነቅንበትን ተስፋዎችን እውነታ ወይም ደግሞ በተጨባጭ ሰው እንዲጠቀም ለማድረግ የሚያስችል ስራ በመሰራቱ 2018 ላይ እንደውም ከተያዘው የራዕይ ዘመን ቀድመን ያሳካ ነው። ይህ የተሳካበት በዋናነት የመላው ኢትዮጵያውያን የአመራሩ ጽናት፣ ብቃትና ትጋት እንዲሁም ደግሞ የውስጥ አቅሞቻችንን አውቀን የውጭ ድጋፍ ሳይሆን የውስጥ አቅም በደንብ ከተረዳ ነው ማሳካት እንደሚያስችል ብለው እሳቸው ባነሳሱት መላው ኢትዮጵያውያን በተረባረብ ነው ህዳሴውን ግድብ ጨርሰን የጉባ ብስራቶች ደግሞ በዋናነት በዛው ጀንበር ላይ ወደ 30 ቢሊዮን ዶላር ፕሮጀክቶችን ለመጀመር እንዲሁም ደግሞ ተጀመሩትንም ለማስቀጠል ሲበሰሩ በእጅጉ ለማንሰራራት በጣም ወሳኝ እንደሆኑ ነው። ይሄ በዋናነት ለአብነት ከግዙፍ ፕሮጀክቶች ውስጥ እዚሁ ላይ ያያይዘው የአፈር ማዳበሪያ የቀደም ሲል እርስዎም እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ የጋዝ ፕሮጀክቶች እንዲሁም ሌሎች በጣም ግዙፍ የልማት ፕሮጀክቶች እየተሰሩ ነው። ያልታዩ ጸጋዎችንም በማየት ደግሞ እንዲሁ በርካታ ፕሮጀክቶች በየዘርፉ ተሰርተዋልና እኚህ ፕሮጀክቶች ኢትዮጵያን ከማንሰራራት ወደ ሁለንተናዊ ብልጽግና እንድትሸጋገር ምን አስቻይ ሁኔታዎችን ይፈጥራሉ? እዚሁ ላይ አያይዘው ደግሞ በመደመር እሳቤስ ኢትዮጵያውያን በጋራ ለሀገር እድገት እንዲሰሩ ምን ሊደረግ ይገባል? ማጠቃለያ ጥያቄ ላድርገው። በጣም ጥሩ። በጣም አመሰግናለሁ። እንግዲህ እነኚህ ግዙፍ ፕሮጀክቶች በዋናነት የአፈር ማዳበሪያ ፕሮጀክትን ብንመለከት ምርታማነትን ለመጨመር
ሰፊ መሬት አለን፣ ሰፊ ጉልበት አለን። ትልቁ የኢትዮጵያ ችግር የምርታማነት በጣም አነስተኛ መሆንና የስራ አጥነት ነው። ይህንን በትልቁ ስራ እድል የሚፈጥር ምርታማነትን በመጨመር ከተረጅነት ሊያወጣ የሚችለው ግብርናው ነው። ሰፊ መሬት እያለን የስንዴ ተረጂ የሆንበትን ታሪክ እየተቀየረ እንዲመጣ ማዳበሪያ ያስፈልገናል። ማዳበሪያ ከውጭ ለመግዛት በስፋት ትልቅ የውጭ ምንዛሬ ዶላር ነው የሚያስፈልገው። በእኛ ሀገር ውስጥ የሚመረት ከሆነ ማዳበሪያ ትልቁን የውጭ ምንዛሬ ስለሚያስቀር ይህንን ታሳቢ ተደርጎ እንግዲህ የማዳበሪያ ፋብሪካ ይሁን ሲደረግ የውጭ ምንዛሬ ያስቀራል፣ ምርታማነትን ይጨምራል፣ የስራ እድልን ይፈጥራል። በአጭር ጊዜ ውስጥ ደግሞ በተለይ የምርታማነትን ለመጨመር የማዳበሪያን በመጠንም በጥራትም በጊዜ ካገኘን በእጅጉ ምርታማ በመሆን ልክ ስንዴው ላይ እንዳስመዘገብነው የታሪክ ጥፋት በተለያዩ የግብርና ምርቶች ላይ እንዲሁም ደግሞ ስራ አጥነት ላይ ከፍተኛ ለውጥ በማምጣት የምግብ ሉዓላዊነትን እናወጃለን ማለት ነው። የጋዝና ነዳጅን በተመለከተ በጣም ከፍተኛ ዶላር ነው የሚጠይቀው ከውጭ የሚያስገባን። የትኛውም ጊዜ በየትኛውም ወቅት የከርሰ ምድር ሀብታችን ጋዛችንን አውጀን በዚህ ልክ ለመጠቀም የሚያስችል በድፍረት የተወሰነበት ጊዜ ነው። እንግዲህ ጋዙ ነዳጁ ከወጣ በተጨባጭ ከውጭ ገዝተን የምናቀርበውን በሀገር ውስጥ መሸፈን ከቻል በእጅጉ በጣም ትልቅ ለውጥ ነው የሚመጣው። ይህንን በድፍረት ሲወሰን መላው ህዝባችን በተለይም በባለፉት 7 ዓመታት የተመዘገቡ ስኬቶችን በህዝቡ ትብብር ባለቤትነት በመደመር በጽናት ስለተሰራ ይህን ደግሞ አሁን ቀሪ የትላልቅ ግዙፍ ፕሮጀክቶችን አብረን ተጋግዘን ከሰራን በተለይ የጋዙንና ነዳጅ ማውጣት የጀመርንበት ፕሮጀክት እውን እንዲሆን የአፈር ማዳበሪያ ፋብሪካ እውን እንዲሆን ሌሎች ግዙፍ ፕሮጀክቶች የኒውክሌር ኃይልም የቢሾፍቱ አውሮፕላን ማረፊያ ግንባታም እውን እንዲሆን መላው ህዝባችን ከመንግስት ጎን በተለይ የውስጥ አንድነት የወንድማማችነት በጋራ የስራ ባህላችን መቀየር አለበት። 24 ሰዓት መስራት አለብን። መተጋገዝ አለብን። አንዱ ጋር የሚሰራው የኔ ነው ብሎ ሊቀበል ይገባል። እያንዳንዱ አካባቢ ላይ ያለን ጸጥታን ሰላምን ከጠበቅን በጋራ ተጋግዘን ከሰራን የባህላችን በተለይ የስራ ባህላችን ከቀየርን በመተጋገዝ አብረን በመነጋገር ጥቃቅን ችግሮችን ፈተን ከተንቀሳቀስን እነኚህ ግዙፍ ፕሮጀክቶች የኢትዮጵያን መንሰራራት በአጭር ጊዜ ውስጥ እውን አድርገን ኢትዮጵያ የአፍሪካ የብልጽግና ተምሳሌት ለመሆን በአጭር ጊዜ ውስጥ ማሳካት እንደሚያስችል በትክክለኛ መንገድ ላይ ነን ያለነውና መላ ኢትዮጵያውያን በተለይ አሁን የተጀመረው የግዙፍ ፕሮጀክቶች በጥራት በፍጥነት እንግዲህ የምንጨርሰውን ነው የምንጀምረው። ባህላችን ይሄ ነው የሆነውና የምንጨርሰውን የምንጀምር ጀምረን ደግሞ ሌላ አስበን የምንጀምር ባህል ስላዳበርን ኢትዮጵያውያን በሙሉ ከመንግስት ጎን በመሆን የጊዜያዊ ችግሮቻችን ተሻግረን የኢትዮጵያን ብልጽግና በተለይ ለአፍሪካ ተምሳሌት ለመሆን የሚያስችል ስራዎችን አሳክተን ለዓለምም ጭምር ተምሳሌት እንድትሆን ማድረግ እንችላለን የሚል ሀሳብ ለማንሳት እፈልጋለሁ። መልካም። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ እናመሰግናለን። መልካም ምሽት ይሁንልዎ።